እስከሞት ድረስ ነው ማፈቅረሽ የምወድሽ። ዘራ ፈካኪ ዘራ እየቀለድኩ ነው። እሺ እሺ በቃ ተረድቻለሁ። እኔ ማርያምን እኔ ለሚስቴ ዝቅ ካላልኩ ለማዝቅልል ነው። ለማንኛውም ግን ምን እግሬ ልታጥበኝ የኔ ፍቅር እኔ የኔ ባል እወድሻለሁ፣ አፈቅርሻለሁ። እስኪ በእናታችሁ እሱ ተማሩ። የልጅነት ህልሜ ያንተ አይነት ሰው ነበር ምጠብቀው ኖሬ በጸባይ በውበት ነገር ታድሏል ሀሳቤን አግኝቼ ልቤም ተደላድሏል ሰው ነኝ ሙሉ አይደለም ሚጎለኝ ብዙ ነው ስፈልግ ነበረ ምንድነው ሰው አይንሽን ጨፍኝ ሲባል እኮ በደስታ እኮ ነው የሚጨፈነው። ፍጥጥ አይባልም። ጨፍኝ እንዴ ጨፍኝ። አማርኛ ጎበዝ ልጅ እንዳከፍሲ። አምላኬ ሆይ ጥሩ ጥሩ ነገሩን አድርግልኝ። እዚህ ድስት ውስጥ በጣም ቀን ሙሉ የለፋውበት ምግብ አለ። ክፈችው። የምርህ ነው? በእውነት ምን ሰርተህ ነው? ክፈችዋ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የጨረቃ ፋሚሊዎች በሙሉ እኔ ያለው ፈጣሪ ይመስገን በጣም 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 በስንት ትግል ከድንጋጤ ወጥቻለሁ። ፋሚሊዎች በጣም በመከራ ከድንጋጤ ወጥቻለሁና እኛ በተለይም ሆነ ለማንም አልመኘውም ሃይሚ ላይክ ፕራንክ ያደረገችኝ ነገርና ቪዲዮንም እያየሁት ነበር ሰውንም ለማስተማር እና እኔንም ለመፈተን በቃሉ የሚገኝ አይነት ሰው ነው እንዴ ለማለት አይነት ነገር ነው ፕራንኩ። ኢንተርቪው ጥያቄ ጠይቀን ትዝ ካላችሁ ኢንተርቪው ስንደራረግ እሱ ነገርን አስታውሳ ነበረ ያንን ፕራንክ ያደረገችኝና ለመልካም ነው ለበጎ ነው ቢሆንም እንዴት መሰላችሁ በምንም አይነት ሁኔታ ውስጥ ብሆንም እኔ ሃይሚን አልተዋትም። በምንም አይነት ችግር ውስጥ ብትሆንም እኔ ሃይሚን አልተዋትም። ሃይሚን መተው አልፈልግም፣ አልተዋትም። በጣም ነው ማፈቅራት፣ በጣም ነው መወዳት። ከማፍቀርም አልፌ በቃ ላይክ እንዴት እኔ እንጃ በጣም ነው የምታሳሳኝና በምንም አይነት ሁኔታ ውስጥ እሷን መተው አልፈልግም። ፈጣሪም እኔ እንጃ በየትኛውም ቦታ ላይ በየትኛውም ጸብ ላይ ብንጣላም ብንቀያየም ምንም ብንልም አንድ እንድንሆን ያደርገን ልቦና ይስጠን በቃ